ጤና ይስጥልኝ እንኳን ደህና መጣችሁ ይሰማችኋል አይደል ጥግላ ያላችሁ ኦኬ በዛሬው ዕለት እዚህ ስለመጣችሁልን በጣም እናመሰግናለን በኔ በባለቤቴ በኢየሩሳሌምና በኢዛና ስም ይሄንን ፕሮግራም ስንዘጋጅ እንዲሁ በሐሳብ ሁሉ ይረዳችሁና ብዙ ነገር ሞክራችሁ ሰዎች በጣም እናመሰግናለን ለዚህ ነገር መሳካት ሁላችሁም አላችሁበት እና በዚህ ቀን የኔን እና ጡረታ ቀን የወጣችበትንና እንዲሁም ከኢንዶሪያ አረፍ የምትበትን ጊዜ ስናከብር እንዲሁ ስንሰባሰብ ብዙዎቻችሁ ጋር ሁሌ የምንገናኝ ሰዎች ነን ወይ የምንተያይ አትሊስት የምንደዋወል ትናንትና ማታ አብረን የነበሩ ሰዎች አለን we just picked up from where we left off እና እንደ አዲስ ሰው ብዙ ጊዜ የምንገናኝና በዛው ነው የምንቀጥለው ማለት ነው ተገናኝተን አንድ ላይ ቁጭ ብለን ምሳ ለመብላት ለመጫወት ነውና ለዋናው ደግሞ ለዚህ እግዚአብሔር ይመስገን ለዚህ ቀን ያደረሰን እግዚአብሔር ስለሆነ በጣም ደስ ይላል ለዚህ ደግሞ አንድ ላይ ተሰባስበን ይሄን አጋጣሚ ስላገኘን በዚህ አጋጣሚ ደግሞ ያው ሪኮግናይዝ ማድረግ የምፈልጋቸው ሰዎች አሉ ምክንያቱም ብዙዎቻችሁ በስም ብቻ የምታቋት የዳዱ የናቴ ታላቅ እህት የሺ ይሄው እዚህ ተገኝታለች ከኢትዮጵያ እና ከብዙ አመት በኋላ ነው የዛሬ 30 ምናምን አመት ነበር ነው 40 አመት ካናዳ የመጣችው ኤድመንተን እያለች እና ከዚህ ሁሉ አመት በኋላ የሁሉ ጊዜ ካለፈ በኋላ ደግሞ እዚህ ማላችን ስለተገኘች ከልጇ ከቅድስት ጋር በጣም ደስ ይላል ስለተገኙልን በጣም እናመሰግናለን በዚህ ሁሉ አመት እንግዲህ ጊዜ ውስጥ ደግሞ ብዙ ዘመዶችን አፍርተናል እና ይሄው በዚህ ማል ደግሞ ሁላችሁም ተገኝታችኋልና ብዙ አመት እንተዋወቃለን አንዳንዴ በስጋ
አንገናኝ ይሆናል። ግን ከዛ በላይ ነው ግንኙነታችን ብዬ ማምነው። ብዙ ነገርን አብረን አሳልፈናል። በተለይ ደግሞ ሰኒና አስቴርን ሳስተዋውቃቸው አክስቴ ብዬ ነው እንጂ ሌላ ብዬ አላስተዋውቅም። እነሱም ያውቃሉ። አክስቴ ጋር ነው እንጂ የሚሄደው ነው ብለው እንጂ ሌላ ሰው ቦታ ሄዳለሁ አልልም። ሰው ያን ያህል ነው እንግዲህ ቀረቤታችን ማለት ነው። ሌሎቻችሁም ደግሞ እንደዚሁ ብዙ ነገር አብረን አሳልፈናል። እነ ዘላለም ያው ወንድሜ ብዬ ነው ማስተዋውቀው ማንኛውም ቦታ። የሰኒ ልጅ ባለቤቱም አለች። ይኸው ሁላችሁን ጠርቼ ባልጨርስም ዘመዶቼ፣ አክስቴ ሀና አለች፣ ማማንም ይወዛው ሁላችሁንም እዚህ ያላችሁትን እንዴት ነው ስንቱን ጠቅሼ መጥቀስ አልጨርስም። እና እዚህ ውስጥ ያለ ነው ቤተሰቦች ነን ለማለት ፈልጌ ነው። እንደዚሁ በደም መገናኘት ብቻ አይደለም። ከዛ በላይ ደግሞ በባለቤቴ በኢየሩሳሌም አማካኝነት ወንድሞችና እህቶችን አፍርቻለሁ። ይኸው ሚኪና ናሪ ከነ ልጆቻቸው ቤተሰባችን እየሰፋ ነው እንጂ የመጣው ምንም እያነሳ አልመጣም። እኔ አንድ ልጅ ብቻ በሆንም ምንም እንትን የለውም። አዜብ አለች፣ አዜብ ካሱ እህቴ ከልጅነት ጀምሮ እኔ ስንቱን ጠቅሼ ልጠርስ። ሌላ ደግሞ እንደ አጎቴ ልጆች እንደ አክስቴ እንደ ወንድሞቼ የምመለከታቸው ደግሞ እነ ፀሐይ ቤተሰቦቻቸው ሙሉ ይኸው በቃ ሌላ ምንም በቃ ልጆቹ የኔ አጎታቸው ነኝ ማለት ነው። እንዲሁም ለሌሎቹ በቅርብ ጊዜም ደግሞ ይኸው አዳዲስ ሰዎችም አምጥተናል። እንደነ ናኦድ ያሉ ሰዎችን በቅርብ የመጣው ገባ እና እንደዚህ ሁሉ መሰባሰብ ደስ ይላል። ከሁሉ በላይ ሀብታችን እናንተ ናችሁ ማለት ነው። እናንተ ባትኖሩ እዚህ ቦታ አንገኝም ነበረ። ለዚህ ደግሞ እግዚአብሔርን ልናመሰግን ነው የሚገባው። እና አሁን እንግዲህ ይህንንም መሰባሰባችንንም እንዲሁ ደግሞ የቀረበው ማዕድ እንዲባረክልን እግዚአብሔር አምላካችንን ልናመሰግን ይገባል። ለዚህ ደግሞ አባታችን ሆይ ብለን እንጸልያለን። የምንችል ሰዎች ብድግ ብለን፣ የማንችል ደግሞ ቁጭ ብለን ማንኛውም ሆነን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አባታችን እግዚአብሔር ክርስቶስ እንዳስተማረን አባታችን ሆይ ብለን እንጀምራለን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወስብሐት እግዚአብሔር። እግዚአብሔር ይህንን ማህበራችንን የተባረከ ያድርግልን። ሁላችሁም እንግዲህ የሚታዘዝ ነገር ማንኛውም መጠጥ እዘዙ። ምግቡም ያው ቀርቧል። እንግዲህ አሁን ምግቡን በጥቂት ደቂቃ ውስጥ እንጀምራለን። ፕሊስ የሚያስፈልጋችሁ መጠጥ ምናምን ከኦርደር ከማድረግ ወደኋላ እንዳትሉ እሺ። እናመሰግናለን።
ዘንዶን አሸንፏል ስሙን በክብር ጽፏል ዘንዶን አሸንፏል ስሙን በክብር ጽፏል ዘንዶን አሸንፏል ስሙን በክብር ጽፏል ማንኛውም ሰው መጥቶ ወደዚህ መናገር የፈለገ ሰው እኔ ጀምራለሁ ያው ለበረታታችሁ ነው እንግዲህ እኔ ጀምራለሁኝ መጥቶ መናገር የፈለገ ሰው መናገር ይችላል ያው ከኔ በጀምር እንግዲህ ያው እዚህ ካናዳ ከመጣው 28 አመት ይቆጠራል በቀላሉ ይሄዳል እና ከመጣው ጊዜ ጀምሮ ለተወሰነ ጊዜ አብረን ከኖርን በኋላ ወደ 3ኛ አመት ላይ የራሴን ቤት ተከራይቼ ስወጣ ደንግጣ ነበር ትንሽ ለምን ብላ ምክንያቱም ስላንቹ ነው የምናወራው ሌላ ማን እና ያስደነገጣት ገና ከብዙ አመት ከተለያየም በኋላ ድጋሚ ወዲያውኑ ባጭር ጊዜ ውስጥ ስወጣ ትንሽ ደንገጣለች በኋላ ግን ደስ አላት ከነጭራሱ ራሴን ለመቻል የማደርገው ጥረት ማለት ነው ግን እድሜ ከ18 አልፏል ከ22 ምናምን ነው ስመጣ እዚህ ስለዚህ ካልኩሌት ለምታደርጉ ደግሞ ያው 50 አመቴ ነው ምንም ችግር የለም እና መቼም ልጅ ነው ማለቴ ነው በማንኛውም እድሜ ቢሆን ደንግጣ ነበር በኋላ ግን ራሴን ለመቻል በማደርገው ጥረት ደስ ስላላት እኔም ደስ አለኝ ገፋፋችኝ ትምህርቴን እንድቀጥል ወደ ስራዬ ዓለም ገብቼ ደግሞ ራሴን እንድችል አድርጋኛለች ማለት ነው በዛ መሃል ደግሞ ያው ብዙ ሰው በስደት ምናምን በዚህ ሀገር ይመጣል እና እኔ ግን ያው ካልጋ ወደ አልጋ የሚባለው አይነት አካሄድ ነው የሄድኩትና ተመችቶኝ ነው በቃ ስኖርም ማለት ነው ለዛ ነው ራሴን ብዬ ግን ስወጣ ትንሽ ቻሌንጁን መቋቋም የሚያቅተኝ መስሏት ነበር መሰለኝ ለዛ መሰለኝ የደነገጠችው ግን አላቃተም ቀጠልኩኝ ግን አጠገቤ ነበረች ማንኛውም ፈለገው ነገር ልትረዳኝ እንዲሁም የቤት ኩክ የተደረገ ሲያምረኝ ያው ቅርብ ስለነበርኩ ሄድ ነበረ አንቲል ዳውንታውን መኖር እስከጀምር ትንሽ ራቀብኝ ደግሞ ይዛኔ መኪናም አልነበረም በትራንስፖርት መጓዝ ትንሽ ስካይተው ይቆርቆኝ ነበረ ግን የማይቻል የለም ያው አልፈን ለዛሬው ቀን በቅተናል ልፈልጌ ነው በዛሬው ቀን እንደዚህ ስንገናኝ እግዚአብሔር ይመስገን ለእናቴ ይሄን ያህል እድሜ የሰጠልኝ እና ለማክበር ችለናል ይሄንን በሌሎች ነገሮች ብዙ ሰው ይገናኛል በዚህ አይነት ሁኔታ ግን ስንገናኝ ደግሞ ያው ደስታው የኔ ብቻ ሳይሆን የሁላችንም ነው እና እንደዚህ አይነት አጋጣሚዎች ማንኛውም ነገር ማለት የምትፈልጉ ከዚሁ አካባቢ ጀምራለሁኝ ማለት ትችላላችሁ ማንኛውም ነገር ትንሽ ፑሽ ላረጋችሁ ፈልጌ ነው እንድትሉ ግን ፈቃደኝነቱ እናንተ የራሳችሁ ይሆናል ማለት ነው ኦኬ የሚቀጥላለ ከኔ እሺ ምትዩ ነገር አለ
ኦኬ እግዚአብሔር ይመስገን ስላገናኘን እግዚአብሔርን አመሰግናለሁ። ከብዙ አመት በኋላ ነው የተገናኘነው እኔና ዳዱ እና አንድ እህት ነው ያለኝ። እግዚአብሔር ይመስገን። አሜን አሜን ብለናል። እሺ ቅድስቴ ደግሞ ትቀጥላለች። ከዚህ ላይ እህቴ ነች። ከካንሳስ ነው የመጣችው እናቷን ይዛ ወደዚህ እና ማዘር በደምብ ስላላለች እኔ ልበልላት ብዬ ነው። እግዚአብሔር የተመሰገነ ይሁን። ለዚህ ፖሳይሆን እያንዳንዳችሁ ስለመጣችሁ እግዚአብሔር ይባርካችሁ። ብዬ ይዞ ጄሪጌም ስለጋበዛችሁ እግዚአብሔር ይባርካችሁ። በጣም ጥሩ ጊዜ እያሳለፍን ነው። ዳድዬ ያው የእናቴ እህት ናት። በጣም የሚገርማችሁ ስወለድ የዛሬ አልነግራችሁም፣ አይዟችሁ ግን ስወለድ ታናሼ ነች። በቃ እሱ ከታወቀ ጥሩ ነው። ስወለድ በጣም የሚገርመው ጋንዲ ሆስፒታል ነበር አሉ እና ዳድዬ አብራ ነበረች። መጀመሪያ በቃ ነርሷ ጠቅልላ ከሆድ ውስጥ ከወጣው በኋላ የተቀበለችኝ ዳድዬ ናት። አጨብጭቡ እንጂ ለሱ በእውነት በጣም ነው ደስ የሚለው። ስለዚህ እናቴ ናት ማለት ነው እሷ እና በቃ ሳድግም ያው እኛ ቤት ሁሌ የሚባለው ዳድዬ እናታችን ናት ነው የሚባለው። በእውነት አባቴ ቢኖር እዚህ ደስ ይለኝ ነበረ። ዳድዬ ማለት እኮ እናት ናት ይላል ሁል ጊዜ እና እውነት እናታችን ናት። በቃ ከውጭ ሀገር ልብስ ሲላክልን ምን ሲላክልን ዳድዬ ናት። በቃ ሁሉ ነገር ዳድዬ ናት። በቃ ቤታችንን ባክቦን የቤታችን ዳድዬ ናት እና እግዚአብሔር ለዚህ ቀን ስላደረሰሽ በጣም በጣም እጅግ አድርገን እናመሰግነዋለን። ይሄ ደግሞ ሪታየርመንት ሲባል ያው it's not the end of the world አይደል? በቃ ይሄ ደግሞ እንደ አዲስ ሪኒው የምታረጊበት ሪጁቨኔት የምታረጊበት ሪስቶርድ የምትሆኝበት ሁሉ ነገሮች በሚጀምሩበት ሁሉ ሪኒውድ የሚሆኑበት ነው እና እግዚአብሔር ለዚህ ቀን ስላበቃሽ በጣም እናመሰግነዋለን። አንቺም ስለ ቤተሰባችን ስላደረግሽው ነገር ሁሉ እግዚአብሔር ይባርክሽ። ቴንክ ዩ። በጣም ጥሩ። የሚቀጥል ሰው ደግሞ አሁን ኦኬ ዮናታን ይመጣል። እሺ በመጀመሪያ ሁላችሁንም ማመስገን እፈልጋለሁ። እንግዲህ እኔ ያው ቤተሰቡን ወክዬ ነው እዚህ ጋር የወጣሁት። እናትና አባት አሉ፣ ግን ያው ትንሽ እኔ ጎርመስ ስላለው ከነሱ ብዬ ነው። እንግዲህ ስለ ዳዱ ምን ማለት እንደምችል አላውቅም። እውነት ለመናገር ዳዱ ፈገግቷ፣ ጥሩነቷ፣ ሁሉ ነገር ይጋባባሃል። እውነቴን ዛሬ ዳዱን ሳይ ኢዛናና ያለው ኢዛና ምንም የጎደለበት አይመስለኝም። እግዚአብሔር ዳዱን ትልቅ ነገር ሰጥቶታል። የዳዱ መኖር እኔና ኢዛና ዛሬ ያው ጓደኛሞች ሆነናል። እግዚአብሔር ይመስገን። ባንቺ ምክንያት ማማዬሽን አግኝቻለሁ፣ አይቻለሁ። በጣም ደስ ብሎኛል። ማማዬሽ እድሜና ጤና ይስጦት። ዳዱንም የቀረው ዘመንሽን እግዚአብሔር ይባርክ። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። እንግዲህ ሌላ ነገር ብዙ ነገር ብናገር ደስ ይለኛል፣ ግን በቃችን አመሰግናለሁ ዳዱዬ ስለሁሉም ነገር። እናመሰግናለን። አዎ ያ ዛሬ የምስጋና ቀን ነው፣ እግዚአብሔርን የምናመሰግንበት ብለናል። ስለዚህ ያው ደስ ይላል፣ ማመስገን ነው ዛሬ። ሌላ የሚቀጥል ሰው ደግሞ አዜብ ላይ ወደዚህ በጣም አመሰግናለሁኝ ሁሉ ቤተሰቦች እዚህ ስለተገኛችሁ። ክበሩ፣ ንገሱ። ክብር ለእናንተ ይሁን። በጣም አመሰግናችኋለሁ በመጀመሪያ። በሁለተኛ ደረጃ እህቴም እናቴም አምጥታኝ ለቁም ነገር እንድደርስ ያደረሰችኝ እህቴን በጣም አመሰግናታለሁ። ትክበር፣ ሙሉ ጤና ይስጥ። አመሰግናለሁ። ማዚ ቀጥላለች። እንደምን ዋላችሁ ዳድዬ፣ እንኳን ለዚህ አበቃሽ። መልካም ሰው ነሽ። ስለ ዳዱ ብዙም መናገር አያስፈልግም፣ ምክንያቱም ሁሉም የሚያውቀው ስለሆነ እኔ በደግመው የምናውቀውን ነው የሚባለው። ዳዱ ማለት ለኛ ቤተሰብ በጣም
ትልቅ ሰው ወዳጅ ለሁሉም የምትገኝ ደስታችን ተካፋይ በሁሉም ነገር በመንፈልጋት ሰዓት ሁሉ ጊዜ አለች ለኔም እናቴ ነሽ ዳድዬ በጣም ነው ማመሰግነው ለሁሉም ነገር ከልቧ ሰው ነች እንግዲህ ዳዱን ማቀው የዛሬ 24 አመት almost 20 አመት መሆኑ ነው እንግዲህ እና የመጀመሪያ ልጄ ሊያየን ማለት ነው ሊያየነው ልጄ ያለችው ሁሌ ስለም ደጋግሜ ነግራታለሁና ትስቃለች ሁሌ ለሚያስቅም ነው በመጣች ቁጥር በቃ ታጫውታታለች ምናምን እድገቷን of course በየወሩ በየ15 ቀኑ ታያለችና ሊያ የቆየች ስትመጣ እንዴ ሊያ ቆንጆ ሆነች በፊት እኮ እናቷን ነበር የምትመስለው ሁሌ ያረሳው እና ቀልዷም ቁም ነገሯም የሚያስደስት ነውና እንወድሻለን ያው በቤተሰቡ ስም ነኝ የተናገርኩት እንግዲህ ዘላለም አይመጣ ዳዲ እግዚአብሔር ያክብርልን ለሁሉም ነገር ዘመንሽ ይባረክ እሺ የሚቀጥል ደግሞ ዘውድነህ ይመጣል ዘውድነህ ደግሞ እንቀጥላለን ጤና ይስጥልኝ እንደምን አረፈዳችሁ እንግዲህ መልካም ጊዜ እንዳሳለፍን ለሁላችንም ደስ የሚል ጊዜ ነው እንግዲህ እኛ ዳዷን እንላትም ኤታ ነው የምንላት ስናቃት ጀምሮ ረጅም ጊዜ ነው ኦልሞስት አብረን አረጀን ማለት ይቻላል ሞርዛ ነው 30 አመት ይሆነናል ጎረቤት ነን በችግርም በደስታም በምንም ማንለያይበት ጊዜ ነው አንዳንድ ጊዜ በራሷ ኢኒሺዬቲቭ ተነስታ ዛሬ እናንተ ቤት ሄደን ግብዣ እናድርግ ባርቤኪው እናድርግ ስጋ እንግዛ እንብላ እንጠጣ እሷ ጋር የተለመደ ነው መቼም የሚቀር ነገር አይደለም በአብዛኛው ጊዜ ብዙ ጊዜ አንድ ላይ ነው የምናሳልፈው ሰናይትም አለች እኛም አለን አንድ ጓደኛችን አለ ወንድማችን ዳዊት ይባላል እሱ በአጋጣሚ እዚህ ሀገር የለም ዶሮ እሱ ቤት በነበረበት ጊዜ ባርቤኪው ስናደርግ እስከ ንጋቱ ፀሐይ እስከምትወጣ ድረስ ነው የሚቋረጥ ነገር የለም ከሰል ይጨመራል ይጠበሳል ይበላል እንደዛ ያደረግን ያሳለፍንበት ጊዜ አለ አንድ ጊዜ ደግሞ እኛ ለጋብቻ እኔና ባለቤቴ ወደ አዲስ አበባ ስንሄድ ትንሽ ግብዣ ነበረን የዛን ቀን የነበረው ግብዣ እንጃ በቶሮንቶ ውስጥ ማንንም ሰው ብዙ ሰው ነው የሚያነሳው ብዙ ትዝታ አለ ለረጅም ጊዜ ያልተገናኘ ሰው ተገናኝቷል የሚደሰት ሰው ደስቷል ነክቶ ጠዋት ከጠዋቱ 10 o'clock ነው የተለያየ ነው ለሊት ቡን ሰነክቶና ብዙ ትዝታ አለን ለማለት ነው ከኤታ ጋር እና እንግዲህ በዚሁ መልካም ጊዜ የሚቀጥለውን ጊዜ የተባረከ የደስታ የረፍት ጊዜ አድርግልሽ አሜን እግዚአብሔር ይመስገን ባርቤኪው ሲል ሁሌ ባርቤኪው ሰናይት ቤትና እና ዘውድነህ ቤት ነበር ሁሌ የሚሄደው በአመት አንዴ ሁለቴ የማይቀር ነበር ከዛ በኋላ ነው ወደ ሌላ ቦታ እንጂ መጀመሪያማ አይሪቦ ኦኬ አሁን አቦይ ዘሬት ደግሞ አሁን ይናገራሉ ቆይጭ ሰብስብለት ነው እዚህ ወደ እንዴት ዋላችሁ እንኳን ነዛ በቃን ነዳዱ ነዚህ እድመዚ እንኳን አበቃሽ ዳዱ ሰብሳቢ ነሽ ሀብሀብ ነሽ ለሁሉ ወገን አቅፈሽ ነው የምትሄደው ከኤርትራ እንደመጣን አንቺ ነው የተቀበልሽን አንቺ ነው ያቀፍሽን እስካሁን ማትረሲ ሰው ማይረሳሽ እና አንቺ አይቻለው ምን በእድሜ ብዙ ስደት ሄጃለሁ ግን እንደዳዱ አይቻለው ምን ነሁሉ እኩል ነሁሉ ማዕረ ነሁሉ በፍቅር እንጂ በፈገግታ ስለዚህ ነዳዱ ምስጋና ትንሽ ነው ትልቅ አይደለም አሁን ነዳዱ ትንሽ ምስጋና እንጂ ሌላ ይገባታል ስለዚህ እግዚአብሔር ጤና ሰጥቶ እዚህ ያደረሰሽ ጌታ ምስጋናው ይድረሰው ያንየልና አሁን ነው ፊት ረሳኋት ይቅርታ ዘውድነህ ከነ ባለቤቱ ከፀሐይ ጋር ከዳዱ ሆኖም
በጣም 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 ያከበሩን ሰዎች ናቸው። ሳላመሰግናቸው አላልፍም። ረስቼ ነው። ይቅርታ አድርጉልኝ። አሁን ወደ ኬክ ቆረሳው ልንገባ ነው እና ስለዚህ እግዚአብሔር ይመስገን እያልን እየዘመርን ኬኩ ይቆረሳል። መልካም የጡረታ ጊዜ ይሁን። እንግዲህ የጡረታ ጊዜ ማለት ማረፍ መቀመጥ ብቻ ሳይሆን ሌላ ጭማሪ የሚያስፈልግ አስፈላጊ የሆነ እግዚአብሔር የፈቀደውን ስራ መስራት ነው እና እግዚአብሔር ይመስገን እያልን እየዘመርን አብረን ኬኩን እንቆርሳለን። ለዚህ ሁሉ ጊዜ እግዚአብሔር ይመስገን። እግዚአብሔር ይመስገን ለዚህ ላደረሰን፣ ለዚህ ላደረሰን። እግዚአብሔር ይመስገን ለዚህ ላደረሰን፣ ለዚህ ላደረሰን። እግዚአብሔር ይመስገን ለዚህ ላደረሰን ይመስገን። ይመስገን እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን፣ ለዚህ ያደረሰን። እግዚአብሔር ይመስገን ለዚህ ያደረሰን፣ ለዚህ ያደረሰን። እግዚአብሔር ይመስገን። ለዚህ ያደረሰን እግዚአብሔር ይመስገን። ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን። እግዚአብሔር ይመስገን። ከቀን ወደ ሳምንት፣ ከሳምንት ወደ ወር፣ ከወርም ዓመት አሳልፎ ለዚህ ያደረሰን እግዚአብሔር ሁሌም ይመስገን። ምንም ነገር የለምና ማለት ነው። እሱ ለሰጠን እናመሰግናለን። ለከለከለን ደግሞ ይሁን ብለን ይሁን እናመሰግናለን። ዛሬ ለሰጠን ሰዓት እግዚአብሔር ይመስገን። እሺ ምን ላድርግ? ይኸው እሱ ነው ኬኩ። አሁን ደግሞ ይኸው ሻምፔኑ ሊከፈት ነው። ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን። ለዚህ እያንዳንዳችን ለብዙ ነገር እንታጫለን። ለዚህ ደግሞ እሷ ዘግዳለች። እናንተንም ደግሞ እግዚአብሔር ደግሞ ለዚህ ያበቃችሁ እግዚአብሔር ያብቃችሁ ነው የምንለው። ደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን። ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን። ሻምፔኑን ያዙና ሁላችን ቺርስ እንላለን። እንግዲህ አንድ ላይ አስቴር ተጋባይ ወደዚህ ለማን ነው? ለኢዛናም እንዲዝ ብዬ
Come, don't drink, just. ኦኬ እግዚአብሔር ይመስገን። ቺርስ ብለናል ሁላችንም እንግዲህ ቺርስ። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይሄን ልትወስዱ ኦኬ በመጨረሻም አሁን ዳዱ ንግግር ታደርጋለች። ለዚህ ሁሉ ነገር ያው ምስጋና ማቅረብ ትፈልጋለች። እግዚአብሔር ይመስገን ማለት እሺ እንግዲህ አሁን የኔ ተራ ነው። ከሁሉም በፊት እግዚአብሔርን በጣም በጣም አመሰግናለሁ። ወላዲተ አምላክን አመሰግናለሁ። የማርያም ልጅ ነኝ። ማርያም ሁል ጊዜ እኔን እንደጠበቀች ነው። በሁለተኛ ደረጃ ቢኒ የኔ ልጅ ባለቤቱ ኢየሩሳሌም ኢዙዬ የኔ ልጅ ይሄንን አስባችሁ ስላዘጋጃችሁ በጣም በጣም ምስጋና እናቀርባለሁ። በሐሳብም በምንም ሁሉ ጊዜ ለቢኒ ያላችሁለት አስቴር እና ሰናይት በጣም አመሰግናለሁ። እኔ እዚህ ሀገር ስንመጣ ልበል እንጂ ስመጣ ከሶስት ጓደኞቼ ጋር ነው የመጣሁት። የዛሬ ከ40 ዓመት በፊት ነው። ከአዲስ አበባ ጀምሮ ነው የምንተዋወቀው። አስቴር ሰናይት እጅጋየሁ ሲንሰናቲ ነች ያለችው። ጅቡቲ ገብተን ከጅቡቲ በ1900 ሰናይት እና እጅጋየሁ ቀደም ብለው መጡ። እኔና አስቴር በ1984 ካናዳ ገባን እና ሁላችንም ከኤድመንተን ወደ ቶሮንቶ መጣን እና እኔ ቶሮንቶ በ1991 ነው የመጣሁት። 91 አሁን የተቀጠርኩበት ቦታ ተቀጠርኩኝ እና 34 ዓመት ቆይቼ ለዚህ ደረጃ ደርሻለሁኝ። በጣም አመሰግናለሁ። በአጠቃላይ 34 ዓመት እንግዲህ ቶሮንቶ ነው። ወደ 4 ዓመት ኤድመንተን ሰርቻለሁ። ወደ 38 ዓመት ሰርቻለሁ ማለት ነው። እና በዚህ እድሜ ካናዳ ከገባሁበት ጊዜ ጀምሮ ብዙ ወዳጆች አትርፌያለሁኝ። ኦፍኮርስ እስካሁን ድረስ አብረውኝ የነበሩት ጓደኞች አሁንም አሉ። አሁንም ከነሱ ጋር የጠነከረ ጓደኝነት አለን። ቅድም ቢኒያም እንዳለው አክስቴ ብሎ ነው እንጂ የሚጠራቸው ጓደኞች እንኳን አይላቸውም። አስቴር እና ሰናይት እጅግ እንኳን ሲንሰናቲ ነች፣ ብዙ ጊዜ አትመጣም ወደዚህ። አስቴር ግን ሁል ጊዜ አንድ ነገር ሲፈጠር እየሮጠች ትመጣለች እና ሁል ጊዜ ከኔ ጋር ነች፣ ከኛ ጋር ነች። እኔ መቼም ለማመስገን ሁሉንም ስም ለመጥራት እንትን ይለኛል፣ ግን ቢሆንም እሞክራለሁኝ። ንግስትን በመጀመሪያ ልጀምር ፈልጋለሁ። ንግስት ከኢትዮጵያ የመጣችው ይሄንን ከኔ ጋር ለመሳተፍ ፈልጋ ነው። በጣም ከሚገርመው ከቢኒያም ሲያገባ እንዳጋጣሚ መጣች እና ከዛ ጊዜ ጀምሮ ለኔ በሚደረገው የልደትም ይሁን ስፔሻል ኦኬዥን ሁሉ ጊዜ እንደተገኘች ነው እና ዛሬ አልቀርም ብላ ለዚህ ጉዳይ ነው ከኢትዮጵያ የመጣችው። ንግስት በጣም አመሰግናለሁ። ዘውድነህ ቅድም ሳውቃት 30 ዓመት ሆኖኛል ብሏል። ቤተሰቡ እንዴት ነው ያወቅኳቸው ያለው እንደሆነ ስለ ዳዊት ተናግሯል። ዳዊት ማለት እኔ ኦካሲ ስቀጠር አብሮኝ እዛ የነገረኝ ጥያቄ ሲኖረኝ
ስራ አለ ብሎ ስለ መስሪያ ቤቱ ያስረዳኝ ዳዊት አብሮኝ ይሰራ የነበረ ነው ከዛ ጊዜ ጀምሮ። አሁንም ወዳጅ ነው ዛሬ ባይገኝም እና በሱ አማካኝነት እነ ዘውድነህን እነ ፀሐይን አውቃቸዋለሁኝ። ብዙ ጊዜያቶች ከነሱ ጋር አሳልፌያለሁኝ። ሌላው ደግሞ ትልቁ ደስታ የኔ ኢዛና ነው። የኢዛና አያቶች አቶ ዘርኤት እዚህ ቅድም ሲናገሩ አይታቸዋቸዋል። ልጆቻቸው አብረን ፎቶግራፍ ስንናገር ነበር። ወይዘሮ መድህን ሁል ጊዜ ከነሱ ጋር ምንም እንኳን ፍሬ በህይወት ባትኖርም ሁል ጊዜ የጠነከረ ጓደኝነት ዝምድና አለን። እና ሌሎችም ወይዘሮ ህይወት እስከነ ልጆቻቸው ሊዲያ፣ ገነት፣ የሰናይት የልጅ ባለቤት እናት፣ በሱ በኩል ዘመዶች ያው ከሰናይት ኤክስቴንድድ የሆነ መተዋወቅ ነውና ከነሱ ጋር ሁል ጊዜ ለክፉም ለደጉም አለን። ዘላለም የሰናይት ልጅ ማዕዚ ልጆቿ እነሱ ሁሉ አሉ። ገነት እኮ ገነት የሊዲያ እናት የሊዲያ እናት ልጆቿ ያሬድና እና ኢዛናና ካሌብ አሉ። ሀና ቶላ የአዜብ የቢኒ አክስት የአክስት ልጅ አለች። እዚህ በመገኘቷ ደስ ይለናል። ሶረቲ ብላ የሰየመቻት ጄሪን የጄሪ ቤተሰቦች ደግሞ ወንድሟ ጓደኞቿ እዚህ አሉ እና ሚሊ የዮሴፍ ወንድም ነው እና ሊዲያ በህይወት መኖር ትልቅ ነገር ነው። እዚህ ደረጃ መድረስ ትልቅ ነገር ነው እና ሁላችሁንም አመሰግናለሁኝ። ምንም እንኳን በህይወት ከኛ ጋር ባይሆኑ ሁሉ ጊዜ ከኛ ጋር ናቸው እና እዚህ በመድረሴ በጣም ነው አመሰግነው። የስራ ዓመት 34 ዓመት በኦካሺ ነን ፕሮፊት ኦርጋናይዜሽን ስሰራ ብዙ ነገሮች አይቻለው። ብዙ ጥሩ ጊዜዎችን አሳልፌያለሁ። ብዙ ስራ ሰርተናል። ምክንያቱም ስራው ኢሚግራንትን መርዳት ስለሆነ ስለ ሶሻል ሰርቪስ፣ ሂውማን ራይትስ ብዙ የተማርኩበት ነገር አለ። ስለዚህ እና ሁሉንም በጣም ጥሩ ጊዜ ነው ያሳለፍኩት። እውነቱን ለመናገር ከሆነ ህይወቴ በጣም ጥሩ ነው እና አመሰግናችኋለሁ። ሁላችሁም እዚህ ስለተገኛችሁ በጣም አመሰግናችኋለሁ እና እንደኔ እንዳጋጠመኝ እናንተንም ያጋጥማችሁ ጥሩ የስራ ጊዜ ይሆንላችሁ። ስራችሁንም ከጨረሳችሁ በኋላ እንደኔ ሪታየር አድርጋችሁ ጊዜያችሁን እንድትሉ ያስፈልጋል እመኝላችኋለሁ። አዲስ የመጣችሁት ሄሊናና ፎቶግራፈሯ እና በጣም አመሰግናችኋለሁ። ሁላችሁም አመሰግናችኋለሁ። እሺ እንቀጥላለን። በዚሁ ያው ወደ ማገባለጃው ላይ የደረስንም ቢሆን ያው ኬኩን እየበላችሁ የሚጠጣ ነገር ፕሊስ እያዘዛችሁ ኮፊ ማኪያቶ በጣም ቆንጆ አላቸው እያዘዛችሁ ኢንጆይ እንድታረጉ ፕሊስ። እናመሰግናለን።